ያየ ሰው ሰርቶ አይበላም ልለይ ይችላል። ተው ሰጥ በእግዚአብሔር ልጅ አለኝ ከባለቤቴ ጋር ስራዬ ሲበላሽብኝ ስንት ዓመት ነው ልጅ? 3 ዓመት ወደ 6 ወር በ6 ወር ጥላብኝ ነበር ሄደችው ወደ አረብ ሀገር ስራዬ ሲበላሽብኝ ባልሆነ ነገር ተኮራረፈን። ልጄ ለእናቴ ወስጄ ክፍለ ሀገር ደቡብ ነው የምትኖረውና እዛ ሰጠው። ልጄ እናትም ታማሚ ነች። ለእሷን እንኳን ማሳከም አልቻልኩም። ባለኝ ሰዓት ለራሴ ከመኖር ለእሷ ነበር ሲሆን የነበርኩት። አሁን ሰርቼ ራሱ ለእሷ እንዳልኖር ቀን ስራ ብሰራ እኮ ራሱ መተዳደር ይችላል መኖር ይችላል። ግን 10 ደቂቃ ቆሜ መቆየት አልችልም። ምክንያቱም እግሬ ተዘጥሳል። ሁለቱ ኩላሊቴ በቃ ይሁን ራስን ያስተኛል። ወገብ ታማሚ ነኝ ብዬ ለማውራት ለሰው አፍራል። ሰው ያልሆነ ሰው አይረዳም ደግሞ አይዞክ ከዛ ባለፈው ዕለት 3 ቀን ምግብ ሳልበላ ውዬ የሆነ ደረቅ ነገር ሰው ሰጥቶኝ በልቼ 3 ቀን ሙሉ ያስመልሰኛል ያስቀምጠኛል። 3 ቀን ሙሉ ቁርስ፣ እራት፣ ምሳ ሳልበላ 3 ቀን ሌሊትና 3 ቀን ሙሉ ሳልበላ ዋልኩኝ አደርኩኝ። አጋጣሚ የሆነ ሰው እንትን አለኝና ሆዴ በጣም እየቆረጠኝ ነበር። ሞተን ተበይቼ 3-4 መላት እንደተጥቼው የምታውቀው መልእክተኛው ነው ስሜ። ሰዎች አግዝ እያሉ ይልኩኛል። ብቻውን ስንት መስላለች? ይቀናል። ቀናበል መጀመሪያ ቀናበል ወደኔ ቀናበል እስኪ ስንት መስላለች? ባቴላቅ እኔ አይደለም 50 ብር ብሎ 50 ብር 2 ቀን መጠቀም ይችል ነበር። ያ ሁላ 50 ብር ናፍቆኝ ነበር። አሁን በእጅ ያዝከው 20 ሺህ ብር። የሰማይ አምላክ እግዚአብሔር አምላክ ብቻ ይባል። አሜን። አንተ ወንድም ቆለኝ ወንድም ይሄ ደግሞ ሌላ 20 ሺህ ብር። እኔ አባት ወይ የትልኝነት አምላክ እንደረሰልኝ ያለው 2-3 ጊዜ መራዚ ጠጥቼ ያልሞትኩ ወደ ጌታው እንዲህ እንደምትወደኝ እኮ አምናለሁ። ለምንድን ነው እየተፈተንኩ? አይዞህ ጌታ ሱስቴስ ሀሳቡ ሰባቱ እንደዚህ የብዙዎች አባት እንደሆን ካምናለሁ አውቃለሁ። ግን ሁሉም ነገር አላፈን በወጣትነት ያዝኩት አክል የማይቻል ማግኘት ማጣትም አይቻለሁ። ግን የማይታጣ የማይጠፋ አምላክ እግዚአብሔር አምላክ ጨማምሮ ለዚህ ምድር እንዲባርክው ለጸልያለሁ። እኔ አይደለም መልእክተኛ አይደለም መልእክተኛ ተባልክ እንጂ አባቴ እንኳን ተገናኘን። እሺ እንኳን እግዚአብሔር ረዳ። እኔ እኮ እንድታለቅስ አይደለም ነው የደስታ እንባ ነው። በቃ እኔ እንጃ የእግዚአብሔር ስራ ግርም ይለኛል። እውነት እኔ 100 ብር አይደለም 50 ብር በጣም ናፍቆኝ መለስ አስባል ከቶታል እስከ ሳሪስ በእግሬ ያረፍኩኝ። በዛ ላይ ኮላስ ታማሚ። አሁን ተረጋጋ። ከዚህ በኋላ በቃ እግዚአብሔርን አመስግን። እስቲ አካውንትን ምናልባት ደግሞ ሰው የሚያግዝ ከሆነ አካውንትን እሺ 49 63 13 066 ስልክስ አለክ? 09 67 91 46 47 ስምህ ማን ነው? አሸናፊ አላንገ። እሺ በቃ ሰው ደግሞ በዚህ አይቶ እንደሚያግዝ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳ። አሜን። ምን ብዬ እንደማመሰግን አላውቅም። ወንድም አባት ወንድም የለኝም እንዳልኩ ወንድም ስለሆንኩኝ በጣም ነው የማመሰግነው።